ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀዋባቦ ዩቲዩብ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ከእናንተ ጋርስ እንዴት ነው? ሁሉ ሰላም ነው ወይ? ከኛ ጋር አለን አልሐምዱሊላህ። ዛሬ ደግሞ የጤፍ ማሳ ይዤላችሁ መጥቻለሁ ማለት ነው። የብላጊ ማሳ ማለት ነው። እና ጤፋችን ይሄን ይመስላል ማለት ነው። እንደምታዩት እዛ ማዶ ድረስ ያው ረጅም ነው። ዙም አድርጌ አሳያችኋለሁ ማለት ነው። እና ይሄ ሁሉ ጤፍ ማሳችን ይሄን ይመስላል። እና ወፍ ጥበቃ ይዘናል። ለዋጨዳውም እየደረሰ ነው። እና እንደምታዩት ይሄን የመሰለ ጤፍ ይዤላችሁ መጥቻለሁ ማለት ነው። ነጭ ጤፍ ያው ብላጊ የሚባለው ማለት ነው። እና ይሄን ይመስላል። ላይ ደግሞ ስንዴ አለ። ስንዴውን ላሳያችሁ ደግሞ ማለት ነው። እና ይሄን ይመስላል። እኛ ሀገራችን በጣም አምሮበታል። እና ይሄ ይመስላል። እንደው ደግሞ የሀገራችን ማሳ ይሄን ይመስላል እንደምታዩት ማለት ነው። እና ስንዴው ማሳ ይሄ ነው። ይሄ እንደምታዩት የስንዴው ማሳ ነው። ወደ ላይ ያው በቀሎ የማዚያ የተዘራው በቀሎ አለ በዚህ ላይ። ይሄ ግን የስንዴው ማሳ ነው ማለት ነው። እንደምታዩት ይሄ የስንዴው ማሳ ይሄን ይመስላል። ታችኛው ደግሞ ጤፉ ናቸዋለሁ። እና ይሄ ደግሞ ጤፋችን ነው። ነጭ ጤፍ ይሄን ይመስላል ማሳችን። ቀጥሎ ደግሞ የማዚያው ብላ እንትን አለ። ያው ቡቃያ ጫሮ ላይ ነን እንደምታዩት ይሄ ሁሉ ተጭሯል። እና ይሄን ይመስላል እኛ ሀገራችን ላይ ይሄን ይመስላል ማለት ነው። እዚህ ደግሞ ማሳ አለን እንደምታዩት በቀሎ ሁሉ ነገር ሀገሩ በጣም የሚያምር ሆኗል ማለት ነው። ለምለም የሆነ እዚህ ደግሞ ዱባ አለላችሁ። እዚህ ደግሞ ዱባ ታውቃላችሁ እዚህ። እና ይሄ ዱባ ነው። የማዚያ ዱባ እየሄደ ነው፣ እያሳበ ነው። እንግዲህ ማዚያ ቡቃያ የዘራ ነው። ይሄን ይመስላል እንደምታዩት በቆሎ ነው። ያው ጫሮ ይዘናል። ይሄን ይመስላል ዘራችን። ለምለም ሆናለች። ብርቱካናችንም ያት የፍሬ የላትም ተንጨፍራለች። አሁን ሰዓቱ ስላላደለ እና ቡቃያ ይሄን ይመስላል እኛ ጋር ጫሮ ይዘናል። ይሄው አካባቢው ይሄን ይመስላል። እና ጫሮ ነው። አጫጭሩን ጫሮ ይዘናል። እና ይሄን ይመስላል ሀገራችን ገጠር ስራ። ይሄንን ዘራን አበቀል። አሁን ደግሞ ወደ ጫሮ ገብተናል ማለት ነው። ጫሮ እየተጫራ ነው። ያው እቺ ተጭራለች፣ እቺ አካባቢ ማለት ነው። ቻራሜላንም ተጭራለች። ያው ድረስ ተጭሯል። ግን ይሄ ወደዚህ ያለው ገና ነው ማለት ነው። ይሄ ደግሞ ቡና ማለት ነው። ቡና እንኳን እየተበላሸ ነው። ወደኛ አካባቢ እየደረቀ ነው። ይሄ ሁሉ ቡና ነበረ ቦታው፣ ግን ደረቀ። ለምን እንደሆነ አላሁ አለም። ያው ወደ ግልግል እየተከልን ደግሞ የቡና ግልግል ተክለናል። አሁን ይሄኛው እየደረቀ ትልልቁ እየደረቀ ስለሆነ ግዴታ መተካት አለ ሌላ ማለት ነው። እና ሀገራችን ቡና ስለሆነ የሚጠቅመን በአብዛኛውን ቡና ነው። ያው ይሄ ቡና ግልግል የተተከለ ማለት ነው። ይሄ ነው የተተከለው ቡና
ይሄን ይመስላል ማለት ነው። እና ሀገራችን በቡናው በብርቱካኑ በጫቱ ነው የሚጠቀሙት። ያው ጫት ያው ጥሩም ባይሆንም ጫት የተከለከለ ነው፣ ግን ምንም ማድረግ አይቻልም። የቡና አገልግላችን ይሄን ይመስላል። ይሄ ሙሉ እዛ ወዳ ድረስ ቡና ተተክሏል። በዚህም ወደዛ ቡና ተተክሏል። እና እንዲች ምን ይመስላል። ትልቁ ቡና ሲደርቅ አዲስ ይተካል ማለት ነው። እናም ያው ዘወር ወር እያልን እያየን ነው ቡቃያውን። ሀገራችን እንደዚህ ሆኗል። እድብ እየዘለልን እንግዲህ ያው ጉጫው በጣም ኃይል አድርጓል። አረሙ ማለት ነው። ማራም ምንድነው መጣር ጫሉ ሽርሻሉ አለው ይሸለሽላለን ማለት ነው። ይህ ሌላኛው ድብ ማለት ነው። ሌላኛው ቡና ነበረ። ይሄ ደግሞ ግዳለት ወይም ማሽላ እና በቆሎ በአንድ ላይ የተዘራ እርሻ ነው ማለት ነው። እና ይሄን ይመስላል እኛ ሀገር ኑሮ። ይሄን ጭራና አሳድገን አምርተን ነው የምንኖረው። እና እንደዚህ ነው። ይሄ እንጨቱ ምናምኑ በጠለሽ የተቆረጠ ነው። ጠለሽ እንዳይሆን ይሄንን ቆርጠውት ነው ማለት ነው። እና ይሄን ይመስላል ሀገራችን። ለምለም ሆናለች እንደምታዩት ማለት ነው። የጀዋፋ ወይም ዘይቶኒ ነው። የሁሉ ሀገራችን ለምለም ሆናለች ማለት ነው። እዚህም ጌሾ አለ። ጌሾ የተከለከለም ቢሆን እንግዲህ እኛ ጋር ያን ይመስላል። እና የዛሬው ቪዲዮ ደግሞ በእንዲህ አይነት መልኩ መተናል። አዳዲስ ቪዲዮዎችን ይዘን እንቀርባለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እና ኢንሻአላህ ጥሩ ጥሩ ነገሮችን ይዤ እንደምመጣ ተስፋ አለኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። ኢንሻአላህ ደግሞ ጥሩ ነገር ይዤ እመጣለሁ። እና ገጠር ላይ ያለነው በአብዛኛው ብዙም ኔትወርክ ስለማናገኝ በግድ በመከራ ነው የምንልከው ማለት ነው በዳታ። እና ይሄን ይመስላል ሀገራችን ሁኔታ። እና ላይክ ሼር እያደረጋችሁ አበረታቱን። ያው ቪዲዮ ጥራት ብዙም አይኖረውም። የተንቀሳቀስኩና ግን እያልኩ ነበር። ጫሮ ላይ ስለነበርኩ በጣም ደክሞኛል። እዚህ ጋር ደግሞ ጫት ያችሁት የሚያክለውን ጫት ቁመቱ እና እኛ ሀገር ደግሞ አንደኛ በጫትና በቡና ነው የሚጠቀሙት። ጫቱ እንደምታዩት ማለት ነው። ቆያ ቀበት ስለሆነብኝ ወደ ላይ እየተቃናሁ ነው። ይሄን ይመስላል ጫታችን። የምታዩት ሁሉ ጫት ነው በላይ ድረስ። ይህ ሁሉ ጫት ነው። ቡቃያ እንዳረግጥ ነው ቡቃያው። ይሄ ጫታችን እግሩ ያው እንደምታዩት የዛፍ ጫት ነው።
እንደምታዩት ማለት ነው። የቁመቱ ኩቲ በጣም ረጃጅም ነው። ይሄ የሚገርመው ነገር በጣም ረጃጅም። ይሄ ደግሞ በርበሬ የተተከለ በርበሬ ነው እንደምታዩት እዛው ድረስ ይሄ በርበሬ ነው። እሱም አይታይም መሰለኝ። እዚህ ጎመን ይመስላል። ግን ስልክ የፈዛ ጫታችን እንግዲህ በርቀት ይሄን ይመስላል። ከዚህ ደግሞ ያው ጫቱ ይሄን ይመስላል። ያው በጣም ረጃጅም ነው ቁመቱ። እዚህ የበርበሬ ፍል የሁሉ በርበሬ ነው ማለት። እዚህ ጋር ደግሞ ፍል አለን ማለት ነው። ቪዲዮ እየቀረጽኩ ነው። አሁንማ ተለቅሞ አልቋል። ግን ያው ዝም ብዬ ነው አለው መኖር እኮ ሀገራችን አትክልት ይሄን ይመስላል እንደምታዩት። ይሄው እንጀርጎ አትክልታችን